ሰላም እንዴት ናችሁ? ስለ ሚፓስ እንዴት ነው የሚከፈተው የሚለውን ሙሉ ቪዲዮ ተዘጋጅቶላችኋል። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ፕሊዝ ሰብስክራይብ አድርጉ። ወደ ቪዲዮ እንሂድ። ገንዘብ ይከፈላል በተባለው በሚፓስ አፕሊኬሽን እንዴት አድርገን ነው ገንዘብ መስራት የምንችለው? ዛሬ እስኪ እንዴት አድርገን መስራት እንደምንችል በቅደም ተከተል ላሳያችሁ። ሚፓስ የሚባል የዌብሳይት አፕሊኬሽን ነው። በዛ አፕሊኬሽን እንግዲህ ሰዎች እናንተ ኢንቫይት ስታደርጉ በቀላሉ ገንዘብ ማግኘት ትችላላችሁ። ኢንቫይት የምታደርጓቸው ሰዎችም ልክ እንደናንተ አካውንታቸውን ቬሪፋይ ማድረግ አለባቸው። ዛሬ በዚህ ቪዲዮ በቅደም ተከተል በደንብ አድርጌ አሳያችኋለሁ። ቪዲዮ ላይ ከማድረግ ጀምሩት። ሚፓስ ይባላል። ከፕሌይ ስቶርም ከአፕ ስቶር ላይ ዳውንሎድ አድርጉት። ሲከፍት ይሄን ይመስላል። ክሊክ ቱ ኢንተር በሉት። ከዛ ጌት ስታርት። ከዚህ በፊት አካውንት ስለሌለን ደግሞ እዚህ ጋር ሳይን አፕ ነው የምንለው በጉግል አካውንታችን ኮንቲኒው ማለት ከዛ እንደተደረገ የምትደረግ ነገር ያመጣላቸዋል። በትክክል እሷን ቦታው ላይ ማስቀመጥ ነው። ዌልካም ቱ ሚፓስ የሚል ይመጣል። ከታች ስልክ ቁጥር ወይም ኢሜል አስገቡ ይላል። ኢሜላችንን አስገብተን ኮድ የምትለው አንድ ጊዜ ክሊክ ስናደርጋት ወደ ኢሜላችን ኮድ ልክልናል። 6 ዲጂት ከኢሜላችን ፊት ለፊት ኮድ የሚለው አንድ ጊዜ ክሊክ በማድረግ ወደ ኢሜላችን ሄደን 6 ቁጥር ዲጂቱን ማምጣትና እዚህ ጋር መሙላት። ከዛ ፓስወርድ ለናል። ተመሳሳይ የሆኑ ፓስወርዶችን ከላይና ከታች ማስገባት። እዚህ ጋር ደግሞ ኢንቪቴሽን ኮድ ጠይቃችኋል። እሱን በትክክል ካስገባችሁ በኋላ ከታች ቲክ አርጓት አግሪመንት አለች። እሷን ሳይን አፕ እንዳላችሁት ወደዚህ ወስዳችኋል። ዋሌት አላችሁ ወይም የላችሁ ነው የሚላችሁ። አዲስ ስለሆነ ዋሌት የለንም። 6 ዲጂት ፓስወርድ አስገቡልናል። ለማረጋገጥ ድጋሚ ማስገባት አለብን። ደን ኮምፕሊት ማለት ከዚህ በኋላ ሲድ ፍሬዝ ነው የሚሰጠን የዋሌታችንን ሲድ ፍሬዝ ሃቭ አንደርስታንድ ብላችሁ የራሳችሁን ፕራይቬት ኪ ኮፒ አድርጉ። እዚህ ጋር መያዛችሁን ለማረጋገጥ ስለሚጠይቃችሁ በስርዓት ነው ኮፒ አድርጋችሁ ማስቀመጥ ያለባችሁ። አሁኑ እንደዚህ ያሳያችኋል። እነዚህን 12 ወርዶች በቅደም ተከተል አሁን ደግሞ ይጠይቀናል ማለት ነው። አራት ቁጥር ላይ ማን ያለው ከታች እንመርጣለን እያልን ሁሉንም እንጨርሳለን። ከዚህ በኋላ ዋሌትን የማስገብታችሁ ስታርት ዩዚንግ ሚፓስ ማለት ነው። የመጨረሻው የሚቀረም ምንድነው? አካውንታችንን ቬሪፋይ ማድረግ። ካንትሪ ይጠይቃል፣ ላስት ኔም ይጠይቃል፣ ፈርስት ኔም ይጠይቃል። አይዲ ታይፕ ያለ የናሽናል አይዲ ስለሆነ እሱን መርጣለሁ። ቀጣይ አይዲ ነምበር ይጠይቀናል። አይዲ ነምበራችንን ማስገባት ከፋይዳችን ላይ ፋይዳውን ደግሞ ስካን በማድረግ ባክና ፍሮንቱን እንድናስገባው ይጠይቀናል። ከዛ ኔክስት ብለን ሰሚት ማድረግ። ይሄ እንዳለቀ ደግሞ ላይቭነስ ቼክ ፊታችንን ስካን ያደርጋል ማለት ነው። ወደ ግራ ዙሩ፣ ወደ ቀኝ ዙሩ፣ ፋችሁን ክፈቱ፣ አይናችሁን ብሊንክ አድርጉ ይላል። እሱ ነገር እናንተን በደንብ ያያችሁ አሟሉ። አለቀ ማለት ነው። ከዚህ በኋላ በ24 ሰዓት ውስጥ KYC ማለፉን ያሳውቋቸዋል። ከአንድ ቀን በኋላ እንደዚህ ኮንግራቹሌሽንስ የሚል መጣልኝ። 1 MEC ክሌም ነው ብዬ ሽልማቴን ክሌም አደርጋለሁ። 1 MEC ማለት አሁን ባለው ማርኬት $7 ነው። ሌላው MEC የምታገኙበት መንገድ ደግሞ ጓደኞቻችሁን፣ ቤተሰቦቻችሁን ኢንቫይት በማድረግ እነሱ 1 MEC ያገኛሉ። እናንተ ደግሞ በእያንዳንዳቸው 0.1 MEC ታገኛላችሁ። እዚህ ጋር ኢንቫይቴሽን ኮድ አለች። በዚህ ኮድ እንዲገቡ ማድረግ ነው።